ማጥፋት ካልቀረ አጥፍቼው እጠፋለሁ እንጂ አጥፍቶኝማ መቼም ቢሆን አይጠፋም። የማይሆን ነገር ስለጠየቀኝ ነው ማጠፋው። የትኛው አረብ ሀገር እንደምትኖሪ አላውቅም። ሳውዲ፣ ቤይሩት፣ ዱባይ፣ ኳታር፣ ባህሬን የት እንደምትኖሪ ባላውቅም ቪዲዮሽ በሚገርም ሁኔታ እጄ ውስጥ ገብቷል፣ ደርሶኛል። አንቺ ይሄንን ቪዲዮሽን ፖስት ስታደርጊ ይመስለኛል የማዳምሽ ባለቤት ጾታዊ ጥያቄ ጠይቆሽ በሱ ጥያቄ እንደተናደድሽና እንደተበሳጨሽ የሚያሳይ ቪዲዮ ነው ባጭሩ። እኔ ግን ከዛ በዘለለ ውስጥሽን ስላየው አንዳንድ ነገሮችን ልነግርሽ ፈልጋለሁ። ይህ ቪዲዮ ያለምንም ጥርጥር ሼር ተደርጎ ላንቺ እንደሚደርስሽም አምናለሁ። እኔ ከውስጥሽ ያየሁት አንድና አንድ ትልቁ ነገር ቢኖር ፒዩር ድንግልና ነው። ንጹህ ድንግል ሴት ነሽ። በጣም በሚገርም ሁኔታ እስከዛሬ የቲክቶክ ቪዲዮ ስክሮል እያደረኩ ስመለከት ካዩዋቸው ሴቶች መካከል የመጀመሪያዋን ድንግል ሴት አንቺን አግኝቻለሁ። ገና ጠረንሽና መዓዛሽ እዛው ካለሽበት ከአረብ ሀገር ድረስ እዚህ ኢትዮጵያ ድረስ እንዲሁ ያውዳል። መዓዛሽ በጣም ደስ ይላል። ክብር ስላለሽ በክብር ነው ማወራሽ። አንቺ የሚገባሽ እዛ የሰራሽበትን ሀብትና ንብረት ይዘሽ መጣሽ እዚህ ኢትዮጵያ ሀገር እንድታገቢ ነው። ኢትዮጵያ በምትመጭበት ጊዜ በሚገርም ሁኔታ ብዙ ወንዶች ይፈታተኑሻል። አብዛኞቹ ወንዶች አስመስለው ይቀርቡሻል፣ እወድሻለሁ ይሉሻል። ነገር ግን እነሱ የቀረቡሽ አንቺን ስለሚወዱሽና ስለሚያፈቅሩሽ ሳይሆን ካንቺ የሚገኘውን ገንዘብ ለመውሰድ በዛ ገንዘብ ለመጠቀም ሲሉ ብቻ ወደ አንቺ ይቀርባሉ። አንቺን የሚያገባሽ ባል ጸየም ያለ፣ ቁመናው በጣም ያረዘመ፣ በጣም ያላጠረ፣ መካከለኛ ቀጠን ያለ ነው። ባህሪው በጣም መልካም ነው። የሴት ልጅ ልብ ያለው ነው። ነገር ግን ፋይናንሻሊ በጣም አንቺ ትበልጨዋለሽ። ፋይናንሻሊን ብቻ ሳይሆን በአስተዳደር ደረጃ ቤትሽን በመምራት በማስተዳደር አንቺ ትበልጨዋለሽ። እሱ ዝምተኛና ምስኪን አይነት ባህሪ ያለው ወንድ ነው። ስለዚህ እዚህ ኢትዮጵያ ሀገር መጥተሽ ብቻ እንድታገቢና እዛ ያለሽበት አረብ ሀገር በፍጹም ለማይገባው ሰው ድንግልናሽን እንዳትሰጪ። ሐልፊዝ ያለ ሰላማት ቅልቢክ በይሻለው። ሰላም እግዚአብሔር ካንቺ ጋር ይሁን።